ሰላም ኖ ዛሬ ሌላ ነው። ሰላም አለይኩም ያ ጀማዓ። ዛሬ እንግዲህ እኛስ ለምን ይቅርብን ብለን ያው እንግዲህ ጓደኛዬ ነው የሰጠኝ ይሄንን ጀለብያ ጓደኛዬ ነው የሰጠኝ። እስኪ መታየት አለበት ዛሬማ። እዩት እንዴ በከባዱ ነው የመጣ ነው እንዴ። ለምን ይቅርብን እኛስ ብለን ያው በጀለብያ ዛሬ መተናል። ምክንያቱም ዩቲዩብ ላይ አዳዲስ ነገሮችን እያየን ነው። እኛ ደግሞ ወሎዬ ነን። ወሎዬ ደግሞ እንግዲህ በፍቅር በመተሳሰብ አንታማ። እስኪ እንዴት ነው አምሮብኛል? እስኪ እናንሳ አንድ ጊዜ። እንዴት ነው? እስከታችማ ብታዩት ፏ ነው እና እንዴት ነኝ? እስኪ ኮሜንት ላይ ጻፉልኝ። በባለፈው ቪዲዮ እንግዲህ አረበኛ ጥያቄ ጠይቄ ነበር፣ ቃላት ማለት ነው። እና ደግሞ የሰጣችሁኝ ምላሽ በጣም ነው ደስ የሚለው። ዛሬ ደግሞ በሌላ ጥያቄ መጥቻለሁ። እንግዲህ እናቴ በጣም ለብዙ ዓመታት ዱባይ ነው የምትኖረው፣ አሁንም እዛው ናት እና አረበኛ ትችላለች ትንሽ። ሶ እኔ ምን አሰብኩ? አረበኛ ለመልመድ አሰብኩ። ቋንቋ መልመድ ምንም አይነት ክፋት የለውም። ስለዚህ እኔ ጥያቄ እናቴ ናት ይሄን ጥያቄ የነገረችኝ፣ አረበኛ የነገረችኝ። መልሱን ደግሞ እዛው ዩቲዩብ ኮሜንት ላይ ጠይቃቸው፣ አንተ ጠይቃቸው ይመልሱልህ፣ ከዛ በዛው ትለምዳለህ ነው ያለችኝ። ስለዚህ ሁለት አረበኛ ቃላቶችን ይዤ መጥቻለሁ ዛሬ። አንደኛው ሩድ አለል ጀዋል ይላል። ከዛ ሁለተኛው ደግሞ ኢርፈኢ ሰማአህ። ኮሜንት ላይ ያስቀምጥላችኋለሁ ጽሁፉን እና የሁለቱም መልስ እፈልገዋለሁ፣ ምክንያቱም እኔ አረበኛ መልመድ እፈልጋለሁ። እና ወደ ዛሬው ቪዲዮ እንገባለን። ከመግባታችን በፊት ይሄን ቤት ሰብስክራይብ አድርጉት፣ ኮሜንት ላይ ጥያቄዎች ይመልሱልኝ። እንዲሁም ሁላችሁም ላይክ እያደረጋችሁ 1K ላይክ እናስገባ ይሄን ቪዲዮ ማለት ነው። ዛሬ አስደንጋጭ የሆነ ቪዲዮ ነው ያለው፣ ምክንያቱም ርዕሱ ላይ እንደሚለው የፍቅር ጥያቄ አቀረበላት ፉፉ ደነገጠ ይላል። ማን ያቀረበላት? እንግዲህ ብዙዎቻችን በሙዚቃው ነው የምናውቀው፣ ቡሪካ። እሺ ዩቲዩብ ላይ የምናየው ነገር በጣም ደስ ይላል። ከአንዳንድ ነገሮች ውጭ እንግዲህ እንደዚህ መተሳሰባችንን ለዓለም እያሳየን ነው እና በጣም ነው ደስ የሚለው። ልጋትም ትቻታለሁ ላልካት ሴት እንደዚህ የምትሆነው ምንድን ነው? ይሄ ነው አየሁ ማስመሰል ማለት። በቃ ሚስትህ እሷ ነች፣ አያገባህም ከዚህ በኋላ ስለሷ ምን አገባ? ይሄን ነገር ቤት ድረስ ጠርተህ ስለነገርከኝ አመሰግናለሁ። እባካችሁ አሁን ያለንበት ወር ለሙስሊሞችም ለኦርቶዶክሶችም የጾም ወር ነው። በዚህ ሰዓት ድራማ እየሰራችሁ ከሆነ እባካችሁ ድራማውን አቁሙትና ወደ ትክክለኛ ህይወታችሁ ተመለሱ እባካችሁ። ይህን ነው የምለው። ነገር ግን ይሄ ቪዲዮ እውነተኛ ከሆነ አብረን እናየዋለን እና እንገመግመዋለን። እስኪ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው እንግዲህ በአንዳንድ ምክንያቶች እንኳን አደረሳችሁ ለማለት አልተመቸኝም እና መላው ለኦርቶዶክስ እምነት ተከታይና መላው ለእስልምና እምነት ተከታዮች እንኳን ለአብይ ጾምና ለረመዳን ጾም በሰላም አደረሳችሁ አደረሰን። እንግዲህ ጾሞ ከሚጠቀሙት ያርገን። ቡሪካ ወደ ቤቱ ጠርቷት ለኢፍጣር ወደ ቡሪካ ቤት እየገባች ነው። ያው ምን እንደሚፈጠር ምን እንደሚሆን የተፈጥሮ ሀብት ጸጋ። እኔ እኮ ምን ይዤ ልሂድሽ አሁን? ይሄን ያረፈድኩበት መከሰበት እውነት ምን ይዤ እንደምመጣ ግራ ገባኝ። ግን እሷ ያበደ ዝግጅት ያው ምንድነው ትልቅ እንግዳ የሚሆን ኢፍጣር አንተ እኔ ታዘብኩክ፣ ማርያም ታዘብኩክ። ምንም አለባሴ ምንም አላየህም። አሁን ቆንጆ ተሻል ብልሽ። ብዙዎቻችን ኮሜንቱ ላይ ፖስት ያደረጉት ኮሚኒቲ ላይ እንዳየ ነው ይመስለኛል ፍቅር ብዙ ጊዜ ትለብሳለች እና ግን ዛሬም ቢሆን አምሮባታል፣ ምረድምቅ ብላለች። እኔ እንደዛ ነው የታየኝ። ያው የእናንተን ሀሳብ እስኪ ኮሜንት ላይ ያስቀምጡት። ጹሜ እግዚአብሔር ፈጣሪ ማይወድልህም። እኔ ቡሪክ አይቶኛ ያቅም እንደዚህ እና ሲያየኝ በቃ እንዴት እንደሚያደንቀኝ በለኝ ብዬ ነው እንደምልክ በጣም አዝኛለሁ። የምር አልጠበቅኩም።
እኔ እንደዚህ አልጠበቅኩም ነበር። ደፋቀና ስል ነው ያልኩት። እሺ ሳምሳውን የጠበስኩት እኔ ነኝ። ረመዳን ነው ቡሪክ ረመዳን ነው። አይ የሚገርምሽ ሀብሀቡን ተከልኩትና አደገ ደረሰ። እሺ አሁን ይሄ ልጅ እንዴት ነው ረመዳን ነው አላህ የሚቀበለው? ብቻ አሪፍ ነው። አይ ጥሩ ገበሬ ይወጣል። አው ተክለታል ይቀለደል እንደዚህ ሰፈር። እሺ ወስዳን ኮትኳች ረስማ በጣም ምግቡ በዛው ነው። ይሄ ለሁለት ሰው ሳይል ይሄ የሆነ ሰብሰብ አድርገን ልትረዳን። አይ እውነት ለመናገር በዛው ከመንገድህን እኮ እኔ እኮ ያልኩት ይሄን ነው። እንደው ከሚጣል እንደው ባካችሁ እየጠራችሁን እንብላውኛ ደብሽ እንዳደነግጭ እንግዳል እንግዳ ፉ ይመጣል። ፉ አይ ኢፍጣር ነው ማፍጠር ኖርማል ነው። ኖርማል ነው ግን አንድ ላይ መፍጠራችንን እኔ አልፈለኩትም ማለት መገናኘታችን። ረመዳን ችግር የለውም እኮ የባለፈው አይነት ነገር ምናምን እንትን አይደለም። ለምን ቡሪክ እግዚአብሔርኛ እሺ በእኛ ለምንድን ነው አይደለም? አይ አይደለም እሱ ፊት መናገር እንፈልገው ነገር አለ። ገብሻላ? ኦኬ ዛሬ በቃ የሆነ ማውራት እንፈልገው እውነት አለ። እንዲታይ እንፈልገው እውነት አለ። ገብሻል? ይሄ እውነታ ቤተሰቦች፣ ይሄ እውነታ መግቢያው ላይ እንዳየ ነው እና ምን ይፈጠራል እስኪ ተርተሽኛላ። ሰንባዲ ይመጣል፣ ትኩጃለሽ፣ ታለቅሻለሽ። ሰንባዲ ይመጣል፣ ታዝኛለሽ። ሰንባዲ ይመጣል፣ ትሄጃለሽ፣ ትርቂያለሽ ምናምን። እሱ መሆን የለበት። ረዳሽኝ። በቃ ደስተኛ መሆን አለብሽ። ደስተኛ ህይወት ነው የሚገባሽ። አገኘሽኝ? ወንድሜ ገብቶሃል? እዚህ ጋር ማንም የሚያስከፋ ህይወት አይገባውም ብዬ አስባለሁ። ማንኛውም ሰው ደስተኛ ህይወት ነው የሚገባው። ወደ ጉዳይ ይገባ። ያንን አስመልክቼ ነው ያን በቃ ፉም እንዲመጣ የፈለኩት። አረ ቢስሚላህ ምን ሆናችሁ ነው? ባለ ኢፍጣር ምግብ አይደል እንዴ? እስኪ ሰላሙን መንገድ ላይ አሁን እሷን አይቼ ከመመለሰው ቦታውን ከማክበር አንፃር ነው የመጣሁት። ወላሂ ቡሪ እንጂ እዛው መንገድ ላይ ነው የምመለሰው። እሺ ግን ኢፍጣር ማክበር ነው የጠራኸኝ። እንብላና እንዴት ትመለሳለህ? ለቁም ነገር ነው የምፈልገው ብያለሁ እኮ። እሷም ለልጅ ነው ነገርከኝ እኮ። ለቁም ነገር ነው የምፈልገው አልኳ። አሁን እንዴት እንደዚህ ትላለህ? ምን አሁን እሷ ጋር ምን አገናኘው? በቃ እንበላለን፣ ኢፍጣር ነው። አስቡት የድሮ ፍቅረኛችሁና ፍቅረኛችሁ ሲገናኙ ወይኔ በላቸው የሚያስፈልግ አይደል? ከዛ ማውራት የፈለኩት ነገር አወራለሁ። ከምግብ በኋላ እናወራለን። ርቦኛል። እናንተን እየጠበቅኩ አላፈጠርኩም። እሺ አፍጥር፣ ችግር የለም። አብረን ነው የምንበላው። ወላሂ ረፍ እኔ ቡሪካ ወላሂ ረፍ እንዳላፈጠርክ አውርተን የለ እንዴ ስልክ ላይ እሺ አውርተናል እኮ። በቃ እንብላ እኮ አክብሬው ቦታውን እኔ ኢፍጣሩን አክብሬ ነው የመጣሁት። ወላሂ ስለዚህ ምን እሺ፣ ስለዚህ ምን ይሁን? እሺ የምጠይቅህ አንዴና ለመጨረሻ ጊዜ ነው። እሺ እኔም ለአንዴና ለመጨረሻ ጊዜ ሲንገር። እሺ ፈቲጋ ባለህ ነገር እርግጠኛ ነህ? በደንብ እርግጠኛ ነኝ። የመጨረሻ ውሳኔ ነው። አስባችሁታል? የድሮ ፍቅረኛችሁና አሁን ያላችሁ ፍቅረኛ ያላችሁ እና ከሁለቱም ፊት በአሁኗ ፍቅረኛ እርግጠኛ ነህ ስትባሉ ቡሪካ ለምሮ የምጠይቀኝ ማለት ለምሮ በሷ ፊት ልጠይቀኝ ይፈልኩ። እሺ በእኔ ፊት እኮ መለስኩ ምን የሚያመጣልኝ አንዴ ለምሰልህም ጠይቀህ። እሺ እንደ ነገር እኔ በቃ ቡሪካ ሄድ ካለብኝ እሄዳለሁ። አንዴ ላውራ ነው። ይቺን ብቻ መልስልኝና ወሬ ልቀጥል ነው እኮ። እኔ በእናትህ ለመጨረሻ ጊዜ ነው የምጠይቅህ ያልኩህ ለዛ ነው። ከዚህ በኋላ ማንሳት ስለማልፈልግ። አስባችሁታል? የድሮ ፍቅረኛዬ ነው ቢል ከአሁኑ ፍቅረኛው ፊት ለፊት ምን እንዴ? ያረ ልጁን ባካችሁ የሆነ የቃቃ ጨዋታ አይደለም ወይ ደግሞ የሆነ እኔ እንጃ። ስለ ሁለታችሁም ማንሳት አልፈልግም ከዚህ በኋላ። እሺ እኮ ለምን ጠራኸኝ? ይሄን ነገር ልጠይቅህ። ምኑ እርግጠኛ ነህ የመጨረሻ ነው? አሁንም ጭቅጭቅ ሊፈጠር? አይ ጭቅጭቅ አይደለም፣ የመጨረሻ መልስ ነው የምፈልገው። ምክንያቱም ከዛ በኋላ እኔ ማውራት እንፈልጋቸው ነገሮች አሉ። አዎ የመጨረሻ ውሳኔ ነው። ስለ ፈቴ የነገርኩ ሁሉ ነገር የተሰማኝ ነው። በየትኛው ሁኔታ ከዚህ በኋላ ፍቅር እንድታዘን አልፈልግም እኮ። ምን እያልኩ መሰለህ? እንደ ወንድም አይደለም አሁን ማውራ ወይ እንደ ጓደኛ ለፍቅር በቃ እንደ ፍቅረኛ ነው ማውራ። ከዚህ በኋላ
እሷ በፈለገችኝ ሰዓት እኔ አለሁላት። አታስፈልጓትም። ብዙ ጊዜ ይዤዋለሁ ይህን ስሜቴ። የሆነ ነገር እየተሰማኝ አብራችሁ ስለመጣችሁ ነው። ገብቶሃል? ሳልፍ ወይ ደግሞ ስሜቴን ይመስለኛል አሁን እያረገ ያለው ነገር ቡሪካ ወንድ ልጅ እንደ ህፃን ልጅ ነው። ህፃን ልጅ ማለት አሁን ለምሳሌ የሆነ እቃ ነበረው፣ አዲስ ተገዛለት። አዲስ የተገዛውን እቃ ይዞ እያለ ሌላ ህፃን ልጅ መጥቶ የድሮውን እቃ ሲነካበት አይወድም። ስለዚህ ቡሪካ አፈቅርሻለሁ ይላታል። ከዛ ደግሞ ፉፉ ሌላ ታሪክ ውስጥ ይገባል። ይሄ ነው ድራማው፣ እኔ እንደሚመስለኝ ማለት ነው። እናንተ ምን ታስባላችሁ? እስኪ ይዤ ብዙ ነገር እየተሰማኝ ነው እኮ። ምን አልከኝ? ቡሪካ አልገባኝም። ማለት አንተ ነው የምታስወራኝ። ምንድን ነው ማለት? ቡሪካ ምን እያልከኝ ነው? በቃ ደን ካደረግ በቃ ከዚህ በኋላ ህይወቷ ውስጥ እንዳትመጣ እኮ። ማለት እንዴት እንዴት ልትለኝ ቻልክ? ቡሪካ ምንድን ነው? በፈለግሽኝ ሰዓት አሉ በፈለግሽኝ ይኸውላችሁ ሄደ ማለት ሄደ። እንግዲህ እንደስከ ዛሬው ወንድሜ ምናምን አይደለም፣ ከዛ በላይ መሆን ፈልጋለሁ። ላንቺ የልብሽ ሰው መሆን ፈልጋለሁ። በቃ ግልጹ ነው የምነግርሽ። ገባሽ? ደን በቃ እሱ አዲስ ህይወት ጀምሯል፣ አለቀ። ሌላም ቦታ ላይ ሌላ ነገር ተጀምሯል፣ አለቀ። ሰው ከዚህ በኋላ የራሴ የምትይው ሰው ነው ያለው። በማንኛውም እኔ ብለው ቆይ የሆነ ትዳር ፍቅር የሚባለው ነገር እቃ ነው የሚመስላችሁ? ምንድን ነው? እኔ እኮ አልገባኝም። ምንም ጭራሽ ነው ያልገባኝ። እኔ ቤተሰቦች እስኪ እሺ፣ ከፋሽ፣ ደብርሽ፣ ሀዘንሽን፣ ደስታሽን፣ ኤኒ ስሜትሽን አብሬሽ ሁኚ። አብረን ብዙ መንገድ እንድንጓዝ እፈልጋለሁ። ስለዚህ ከዚህ በኋላ በቃ ይሄን ፉፉን ተመልከቱት። ሌላ ምንም አይደለም። ፉፉን ተመልከቱት። ምን እየሆነ እንዳለ የሚይዘው የሚጨብጠው ነገር ነው ያጣው። እኔ እንዳልኳችሁ መጀመሪያ ላይ ሰላም ነው። ከዚህ በኋላ በቃ ቆምክ። አንተም ህይወትህን ትቀጥላለህ ከእሷ ጋር። ፍቅርን ግን ተዋት። በቃ አለቀ። ከዚህ በኋላ ሰላማን ስጣት፣ ሰላማችንን ስጣት ማለት ነው። ምን ማለት ነው? በቃ ግልጽ አክሴፕት አረገች። ላይፍ ይቀጥላል። ወንድም አባቴ ምን ብሏል መሰለህ? አንዱ ቲክታክ ላይ ሴት ልጅን አውጥተህ ከጣልካት ላይክ ማንም አይፈልግሽም ብለህ አውጥተህ ከጣልካት አይደለም ብቻዋን ከነ ልጇ የሚወስዳት አለ ይላል እዛ ጋር ቲክቶክ ላይ እንደሰማሁት ነው። ፉፉ ምን አገባህ? በቃ ህይወቴን እቀጥላለሁ ብለሃል። ሶ አባቴ ምንድን ነው ያልከው? ቡሪክ ፉ በጣም ግልጽ ነው፣ ኖርማል ነው። አይ ነው እኔ እንደ ወንድም እንደ ጓደኛ ምናምን ብዙ ነገር እኔ አንድ ነገር ብዙ ነገር ሳልፍ የነበረው ማንም ነው እኮ አልኳችሁ። ማንም የተጣለ የወደቀበትን ሲያነሱበት ለሁለታችሁ ካላችሁ ነገር ግን አሁንስ በቃ እየተጎዳሽ ነው። በቃ ገባ። ከዚህ በኋላ እኔ ወይ አባቴ ምንም እንትን በለ ችግር የለም። ነግሯችኋል። እኔ ይሄን እንደሚነግራችሁ አላወቅኩም ነበር፣ ግን ያው እንዳጠቃላይ ከነገራችሁ ያለው ነገር ይሄን ይመስላል። አሪፍ ፍቅር አፍጥረናል። እንግዲህ የመጨረሻችን ፍቅር ነው። በጣም ደስ የሚል በሚያምር አሁን እዚህ ጋር የእህቴን ስሜት ነው መረዳት የምፈልገው። እኔ እናት ፉፉ ምን እያደረገ ነው እዚህ ጋር ፉፉ ምን እየተሰማው ነው ብለሽ እሱኒ ቡሪካ ይጠይቃት፣ ችግር የለውም አይመለከትሽም። ፉፉ ግን ምን እየሆነ እንዳለ ተመልከች። እናመሰግናለን። እንግዲህ ቡሪክ ምንድነው? ምንም በቃ የቀለድክ ምናምን አይደለም። ቆይ እስቲ ቡሪክ የጠራህ ለዚህ ነው ማለት ነው? ነገር ያልከኝ ይሄን ነው? ደስታ የሚያስደስት ከሆነ ይሄን ነገር ተቀበሉ፣ ተደሰትበት። ከዚህ በኋላ ፍቅርን በቃ በሆነ ባልሆን አያገባህም። ስሟንም እንድጠራ አልፈልግም። በቃ ህይወትህን ኑር። ይሄው ፈቲን መርጫለሁ። ከፈቲ ጋር ያለኝ ነገር አይደለም ብቻዋን እኮ አልኩ። አይደለም ብቻዋን ልጅ ወልዳ ቢሆን ከነጫጩቶቿ ከና 5 ልጇ የሚወስዳት ወንድ ይመጣል።
ፒስ ነው በቃ ከዚህ በኋላ ምናምን አልካ ደን ይሄው በቃ ተዋት። አታስፈልጋትም። ማንም ሰው አያስፈልጋትም ፍቅርን። እኔ አለሁላት ኤኒ ታይም። ቡሪክ እንደሞኒ ቃል ገባልሻለሁ በማንኛውም ሰዓት አንቺ ከጎንሽ የሆነ ሰው ፈልገሽ እኔን አታጭኝ። ቡሪክ ሎብሻ አይ ሆፕ እንደማይደብር ኖ የምርህን አንተ እየወራ ነው እንደዚህ አይነት ነገር ሌላ ህይወት አላት እኮ አይመለከትም። የምን ህይወቴን እኔ ነኝ የማውቀው። መቼስ ሌላ ህይወት ይኖረኛ እኮ የምርህን ነው እንደዚህ አይነት ቦታ ጠርተኝ ይሄንን ነገር የምትነግረኝ? ለምንድን ነው ነርቨስ እየሆንክ ያለው? ምን አገባ? መጣልህ አባቴ። የምርህን ነው ያወራኸው? የሆነ ምን አገባ? እውነት ለመናገር እኔ አሁን ወደ ጭቅጭቅ ድጋሚ እንዳትገቡ ብንሄድ ይሻላል ማለት ጨምቷችኋል። ፍቅር አለበት እስኪ ተውት። ምንም ፉፉ ምን መሰለህ ቆይ አንዴ ፈቲ ፉፉ ምን መሰለህ እንደ ጓደኛ ቶኒ ጓደኝነት ይቅርብኝ። እንደ ጓደኛ እንደዚህ አይነት አስመሳይ ጓደኛ መሆንህን አላውቅም ቡሪክ። ለምንድነው እስከዛሬ እያስመሰልክ ነበር እኔ ጋር? ኖርማል ፎርማሊ እያወራክ እኮ ነው። ለምንድነው አንተ የምርህን ነው ቡሪክ? እስከዛሬ እያፈቀርካት ነው አብረኸኝ ስታስመስል ለማስታረቅ ስትሞክር ነበር። ደስታዋን ነው የሚፈልገው እኮ አለ። ደስታዋን ነበር ስፈልግ የነበረው። አንተ ደግሞ ደስታዋን ልትሰጣት አልቻልክም። ሶ እኔ ደስታዋን እሰጣታለሁ እያስመሰልኩ አልነበረም አለ። ማስረጋት አይጠበቅብህም። እያስመሰልኩ አልነበረም። ስሜቴን ግን እያያዝኩት ነበረ። ገባ? የሚሰማኝን ስሜት እያያዝኩ እናንተን ለማስታረቅ ጥግ ድረስ ሄጃለሁ። እኔ ሶሻል ሚዲያ ላይ እስከ መምጣት የደረስኩት ሁለታችሁ ያላችሁ ነገር ሰላም ትሆናላችሁ ብዬ ነው። ስሜቴን እንኳን የደበቅኩት ያያዝኩት ስሜት ካላችሁ ለሷ የሚሰማ ስሜት ካለ እንድትታረቁ ብዬ ነበር። ይሄ ነገር ግን እያደረ እየጎዳት ነው። ገባ? አልችልም ከዚህ በላይ በቃ እንድትጎዳ አልችልም፣ አልፈልግም። አምደን ቡሪክ ቡናልድገም በጣም ሲበዛ አስመሳይ ነህ። እንደዚህ አይነት ጓደኛ ትሆነኛለህ ብዬ አስቤም አላውቅም። በጣም አስመሳይ ነህ። እንዴት አንተ ወንድ ልጅ ሆነ እንደዚህ አይነት ነገር ታደርጋለህ? እሺ ምን አደረኩ? እንዴት ጭንቅላት የለህም? ምን አደረኩ እኮ ማለት እንደዚህ አይነት ስሜት እየተሰማህ ነበር። ምን አደረኩ? ከዚህ በላይ ምን እንድታደርግ ነው ቡሪክ? ጨረስኩ አልከኛ፣ ጨርሰሃል። ስለዚህ ምን አገባ? እንደፈለኩ ነው። የምርህን ነው ቡሪክ? አዎ የምሬን። ምን አገባ? ይመለከታል። ስለ ፍቅር ያገባሃል። ኦኬ ቤት ጠርተህ እንዲህ አንቋሸ ልታባረኝ ነው የጠራኸኝ? አይደለም ያንቋሸሽ አላባረርኩም። የተሰማኝን ስሜት እንደውም አንተ ደስታ የሚያስደስትህ ከሆነ በቃ ሰላም ከሆንክ እሷ ጋር ያለው ጉዳይ ሰላም ከሆነ አለቀ ጨርሶ አንተ በሷ ደስተኛ ትሆናለህ። አዎ ደስተኛ አረጋታለሁ። ማንም ያልሰጣትን ፍቅር ሰጣታለሁ። ወይ አባ አንተ እንደዚህ እያደረገ ያለው ነገር ምንድነው? ያንተ ነገር ያንተ ማስመሰል። ምን አርኩ? እኔ እኮ ያስመሰልኩ አልነበረም። ጓደኛዬ እኮ ነህ። ስሜቴን ይዤ ነበር እስካሁን እዚህ ድረስ የደረስኩት። ገባ? ሁለታችሁ ያላችሁን ነገር ከዛሬ ነገ ታሻሽላላችሁ ብዬ ፍቅሬን ደብቄ ነው የኖርኩት። ከዛሬ ነገ የሆነ ነገር ትፈጥራላችሁ ብዬ እያስመሰልኩ አልነበረም። ፍቅሬን ቀብሬ እየኖርኩ እንጂ። ቡሪክ እቺ ልጅ ምን አረገችሽ? ቡሪክ አስመሳይ ነህ። ይገባታል። እቺ ልጅ አስመሳይ ነህ። እንኳን ደግ ሆንኩ። ካንተ የበለጠ አስመሳይ አለ? ውሸታም ፈሪ ነህ። እንደውም ልንገርህ፣ አይገርምህ? አራረጋጉት ምንድነው? ምን አገባህ? ቆይ እንደዚህ የምትሆነው ምንድነው? አልፈልጋትም ትቻታለሁ ላልካት ሴት እንደዚህ የምትሆነው ምንድነው? ይሄ ነው አየሁ ማስመሰል ማለት። በቃ ሚስትህ እሷ ነች። አያገባህም ከዚህ በኋላ ስለሷ ምን አገባህ? ግን እንዴት አይነት ዘመን ላይ ነው የደረስነው ቤተሰቦች? እቺ ሚስት ናታ፣ እቺኛዋ የኔ ሚስት ናት። ሶ የኔ ሚስት ከሆነች እዛ ጋር ሚስትህን ረተው ተዳማን። ግን ይሄን ነገር ቤት ድረስ ጠርተህ ስለነገርከኝ አመሰግናለሁ። ሲጀመር እንደዚህ አይነት ጓደኛ ያስፈልገኝም ነበር። ቤት የጠራኸኝ ለዚህ ነበር አንተ። አዎ እንደማፈቅራት ልነግርህ ነበር። ከዚህ በኋላ በቃ አታስፈልጋትም። ወገኖች ያቀፋ እሱ ዝምታ አንቺን ካሳጣኝ እንግዲህ ልቻለ